ሴቶች ኢድ ላይ አሁን አብዛኛው ጊዜ እኛ እንዲህ አሁን ሲጠይቁን የሩሶች ያው ሀገር ቤት ምናምን በሄድንበት ሰዓት ሲጠይቁን አይ አሁን እንደው የተወለደ ህፃን በሶስተኛ ቀን መውጣት አለበት እየተባለ አይደለም ወይ ይሉናል። ግን ኢዱ ቦታ ደግሞ ሄደን ስንገኝ ሴቶች ላይ የሚታየው ክፍተት በጣም ከፍተኛ ነው። አዳዲስ ልብስ ነው ለብሰው የሚሄዱት እናቸው ተለጥፎ ቻፕስቲካቸው በጣም እንትን ነው። ያ ቦታ ግን ለእኛ እንዴት ይታያል? ኢድ ላይ መገኛት የኢድ ቀንን ሴቶቹ ይገኙ ብቻ ሳይሆን ነቢ አለይሂ ሰላቱ ወሰላም ያሉት የወር አበባ ያለባት ሴትም ልጃገረድም በአሉባሌ ቦታ ላይ መውጣት የሌለባት ተደብቃ ያለች ልጃገረድም ቢሆን ልትቀር አይገባትም። የዚያን ቀን ያለውን ኸይርና የህዝቡን ብዛትና ድምቀት አይተው መመለስ አለባቸው። ባይሆን መስገጃው ላይ ለየት ብለው የሚሰግዱትን ለሚሰግዱት ለቀቅ ያድርጉ በሚል የናንተን የወር አበባ ያለባት ሴት የወለደች ሴት መውጣት የምትችል ከሆነ እሷን እንኳን እንዳትቀር በሚል ከተናገሩ ልትቀሩ አይገባም። እንዳልሽው ሲከድ የሚታየው ፋሽኑ የሚታየው ፈሳዱ የሚታየው ውድድሩ የሚታየው ያለባበሱ ስርዓት አልበኝነቱ ከዚያ ደግሞ ሲመጣ ያለው መዘበራረቁ ምናልባት እሱን ማስተካከል ይገባል ብዬ አስባለሁ። ቀስ በቀስ ድሮ የት ነው የምትኖሪው አንቺ? አዲስ አበባ ነው? ሐዋሳ ነው። እኔ አዲስ አበባ ነው ማቀው። አዲስ አበባን አውቃለሁ። ሐዋሳም ቢሆን ከዚያ የተለየ ላይሆን ይችላል። ድሮ ተሰግዶ ሲመለስ ሴቱም ወንዱም አንድ ላይ ሰለላሁ ዐላ ሙሐመድ እያለ ሻሻቸውን እየያዙ እየወዘወዙ እየሮጡ ከመስገጃው እስከ ቤት ድረስ መሻይኾችን ተከትለው የሚሄዱ እህቶችና ወንድሞች ነበሩ። አሁን ያ ሁሉ ቀርቶ ረጋ ብሎ መመለስ ተጀምሯል። ቀስ በቀስ ደግሞ አደቡን ጠብቆ ሴቱ በአንድ በኩል ወንዱ በአንድ በኩል የሚሄድበት መንገድም ይመቻች ይሆናል። የኢዶቹ ቦታዎች ሲስተካከሉ የሴቱና የወንዱ መሄጃና መውጫና መግቢያው ተለይቶ ሴቱ በዚህ ወንዱ በዚህ ተብሎ የሚሄድበት አቅጣጫ ሁሉ ይመቻች ይሆናል እና አይ ሴቶቹ መሄድ የለባችሁም እዚህ መድረስ የለባችሁም የሚያስብል እስካሁን ድረስ አልደረሰንም። አንቺ የምትዩ ነገር ገብቶኛል አለ ፈሳዱ አለ። ፈሳዱን መቃወም ነው እንጂ ይውጡ የተባላችሁበት ጊዜ ልትቀሩ አይገባም። አፍሪካ 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 ቲቪ